ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከዜና 24 ሚዲያ የሀገራዊ ቀጠናዊና ዓለም አቀፋዊ ጉዳዮች ተካተዋል። አብራችሁን ቆዩም። በአማራ ፋኖ ብሔራዊ ንቅናቄም የቴዎድሮስ እዝ 109ኛ ኮር የ77ኛ ክፍለ ጦር አባላት ማለዳ ላይ ወደ ቡሬ ከተማ ዘልቀው በመግባት ወታደራዊ ኦፕሬሽን ማካሄዳቸውን የክፍለ ጦሩ የህዝብ ግንኙነት ክፍል አስታውቋል። በዚሁ በቡሬ ወረዳ በተከፈተው ጥቃት የባጉና ሊቀመንበር አቶ ታዴ ሙሌና 5 የሚሊሻ አባላት የተገደሉ ሲሆን ሌሎች ሚሊሻዎችና ፖሊሶች አካባቢውን ለቀው ማምለጣቸው ተገልጿል። በተጨማሪም አንድ ኤስኬኤስ እና አንድ ኮፍ አንድ ዲሞፍተር የጦር መሳሪያዎች በፋኖ ኃይሎች ቁጥጥር ስር ውለዋል። በሌላ በኩል ከማንኩሳ ከተማ ዋዛ ተራራ መሽጎ ወደ ዛባ ውጠራ በመንቀሳቀስ ላይ በነበረው የአገዛዙ ኃይል ላይ በማንኩሳ ስላሴ መገንጠያ አካባቢ ደፈጣን በመያዝ መብረቃዊ ጥቃት እንደፈጸሙበት ታውቋል። ከማለዳው 12 ሰዓት ላይ በተከፈተው በዚህ ጥቃት ከ15 በላይ የአገዛዙ ሰራዊት አባላት የተገደሉ ሲሆን ቁጥራቸው በውል ያልታወቀም በርካታ ወታደሮች ደግሞ ቀላልና ከባድ የአካል ጉዳት እንደደረሰባቸው ታውቋል። በአማራ ክልል እየተካሄደ ባለው የህልውና ተጋድሎና ቀጠናዊ ወታደራዊ እንቅስቃሴም በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር በአገዛዙ ታጣቂ ኃይል ላይ በአይነቱ ለየት ያለና ከፍተኛ ውጤት የተገኘበትም ልዩ ኦፕሬሽን ማካሄዱን የኮሩ ሚዲያና ኮሚኒኬሽን ክፍል ይፋ አድርጓል። ከግንባር የተገኙ መረጃዎች እንደሚያመለክቱት ይህ ወታደራዊ ኦፕሬሽን የተፈጸመው ዛሬ ሐምሌ 20 2018 ከሌሊቱ 10 ሰዓት እስከ ጧቱ 2 ሰዓት ባለው 4 ሰዓታት የፈጀም አጣዳፊና ጠንካራ ውጊያ ነው ተብሏል። ኦፕሬሽኑ በይፋትና ጥሙጋ አውራጃ ስር በሚገኙ ስልታዊና ቁልፍ ቦታዎች ማለትም በአርማኒያ ክላስተር፣ በአርማኒያ፣ በማፉድ፣ በገደባም፣ በማፉድ የውሃ ታንከርና በማፉድ ሚካኤል ቤተክርስቲያን አካባቢዎች ላይ ሰፍሮ በነበረው የአገዛዙ 103ኛ ኮማንዶ ክፍለ ጦር ላይ ያተኮረ ነበረ ተብሏል። የራምቦ ክፍለ ጦር ባካሄደው የተቀናጀም ስልታዊና መብረቃዊ ማጥቃትም የጠላትን ምሽጎች ሙሉ በሙሉ ማስለቀቅ የቻለ ሲሆን በኮማንዶ ክፍለ ጦሩ አባላት ላይም የማያዳግም እርምጃ በመውሰድ በርካታ ቁጥር ያላቸውን የአገዛዙ ታጣቂዎች መግደሉንና ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዚህ አጠቃላይ ውጊያና ወታደራዊ ክንውን ወቅት በፋኖ አባላት በኩል ምንም አይነት የህይወትም ሆነም የአካል ጉዳት ሳይደርስም ኦፕሬሽኑ ሙሉ በሙሉ በስኬት መጠናቀቁ ተገልጿል። ብፁዕ ወቅዱስ አቡነ ማትያስ በአማራና በማዕከላዊ ኢትዮጵያ ክልል በገዳማትና በምዕመናን ላይ የተፈጸሙ ጥቃቶችን በጽኑ ኮንነዋል። አጥፊዎችም ለፍትህ እንዲቀርቡ ጠይቀዋል። ፓትርያርኩ ባስተላለፉት አባታዊ መልእክት በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኘው የጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ ሐምሌ 15 2018 አሰቃቂ ጥቃት መፈጸሙን ገልጸዋል። በጥቃቱም የሰው ልጅንና ዓለምን ትተው በጸሎት የተወሰኑ የመናንያን መነኮሳት ሕይወት በግፍ ማለፉን፣ በርካቶችም መቆሰላቸውን እንዲሁም በንዋየ ቅድሳቱ ላይ ከፍተኛ ውድመት መድረሱን ከሀገረ ስብከቱ በተላከ መግለጫ በከፍተኛ ሐዘን መረዳታቸውን አብራርተዋል። በተመሳሳይ ዕለት በሃዲያ ስልጤ ሀገረ ስብከት የአምልኮ ስፍራም በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የጠቆሙት ፓትርያርኩ ድርጊቶቹን በፍጹም ተቀባይነት የሌላቸውና የተወገዙ ተግባራት ናቸው ሲሉ ገልጸዋል። ይህ በእንዲህ እንዳለም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ጀምሮ እስከ ግንቦት 24 2018 ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበትም 158ኛ ልዩ መግለጫውም ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታውቀዋል። ሀገር በቃሉ የሰብአዊ መብቶች ተሟጋች ድርጅትም በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች በታጣቂ አካላት ማንነትና
ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉን ባሻገር በርካታ ዜጎች ለአካል ጉዳት፣ ለእገታና ለአስገድዶ መሰወር ተዳርገዋል ብሏል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውን አመላክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበው የሟቾችን ቁጥር በመዝገብ አሰናድቶ ይፋ አድርጎታል። በመርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች፣ አርሲ ሲሬ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ህይወታቸው አልፏል ብሏል። ጉባኤው የሟቾችን ስም ዝርዝር ከነምስላቸው አስደግፎ ነው በሪፖርቱ ይፋ ያደረገው። ከግድያው ጎን ለጎን በሸርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም ነው ሪፖርቱ ያመለከተው። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሸርካ 3746፣ በአሰኮ 2133፣ በሮቤም 1207፣ በመርቲ 1036፣ በሙኒሳም 29፣ በጉና 21 በወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድቷል። ወደ ቀጠናዊ ጉዳዮች አልፋለሁ። የሱዳን ጦር ካርቱምን ከኤል ኦቤይድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታውቋል። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጣን ደጋፊ ኃይሎች አርኤስኤፍ ከበባ ውስጥ ወደምትገኘው ኤል ኦቤይድ ከተማ የሚወስደውን ዋና የትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ነው ያስታወቀው። በእሁድ ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው ኤልሳዳራት የተሰኘ ዋና አውራ ጎዳና ኃይሉ ወታደሮቹን መሳሪያን፣ የነዳጅና የሎጂስቲክስ አቅርቦቶችን በቀላሉ ለማንቀሳቀስ የሚረዳው ሲሆን አርኤስኤፍ የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኤል ኦቤይድን ለመቆጣጠር የሚያደርገውን ግስጋሴ የሚያግድ ነው ተብሏል። በከተማው ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለአርኤስኤፍ የድሮን ጥቃቶች በመጋለጣቸው አሰቃቂ የሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት አስታውቋል። የሱዳን ጦር በወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው የአርኤስኤፍ ኃይል ጋርም ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱምና በኤል ኦቤይድ መካከል የሚገኙ በርካታ ከተሞችንና መንደሮችን መልሶ መቆጣጠር ተችሏል የተባለው። አድማጭ ተመልካቾች ከዜና 24 ሚዲያ የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። ጤና ይስጥልን።